ሰላም እንዴት ናችሁ? ዛሬ የማሳያችሁ ቤት ዲማ ሆፕ ሪል እስቴት በ22 ላይ ገምቶ ያስረከበው አፓርትመንት ሲሆን በፍሎር 4 ፊት ብቻ ያለው ሲሆን አሁን ማሳያችሁ ባለ 3 መኝታ 260 ካሬ ሲሆን ኑ ተከተሉኝና ያለው ነገር በረብ ላሳያችሁ። ይህ አፓርትመንት ሪል እስቴት ከሌላው ለየት የሚያደርገው የሰራተኛ ክፍል ከአፓርትመንቱ ውጪ ሲሆን ኑ ላሳያችሁ። እንደምትመለከቱት በጣም ሰፊ ሲሆን የራሱ የሆነ መታጠቢያና ሻወር ክፍል ተዘጋጅቶላታል። አሁን ደግሞ ዋናውን ቤት ላሳያችሁ። እንደምትመለከቱት እንግዲህ የምንጠቀመው በር ከውጭ ከጣሊያን እናስመጣው ሲሆን ለ6 ሰዓታት እሳት ወደ ውስጥም ከውስጥም ወደ ውጭም ስለማያስወጣ አስተማማኝ ነው። እንደገባን እንግዲህ በቀኝ በኩል የምናገኘው የላውንደሪ ክፍልና እንደ ስቶር የሚያገለግል ሲሆን እዚህ ጋር ደግሞ እንደ መታጠቢያ ቤትና እንግዳ ሲመጣ የሚጠቀምበት ክፍል ነው። እዚህ ጋር እንግዲህ የምናገኘው ሰፊ የሆነ ሳሎንና መመገቢያ ክፍል ሲሆን እንደምትመለከቱት ጥንቅቅ ተደርጎ የተሰራ በሃይ ኳሊቲ ያለቀ ሃይ ሌክዠሪ አፓርትመንት ነው። እዚህ ጋር ደግሞ ያለው ኦፕን ኪችናችን ነው። ኦፕን ኪችናችን እንግዲህ እንደምትመለከቱት ከውጭ በመጡ ሃይ ኳሊቲ ስታንዳርድ ማቴሪያሎች የተሰራ ሲሆን እዚህ ጋር ደግሞ ለየት የሚያደርገው ነገር እንደምትመለከቱት ሳከር አለው። እንደ ኦፕን ኪችነቱ ብቻ አይደለም፣ ምክንያቱም 4 ሜትር ዙሪያው ላይ ያሉትን ሽታዎች በሙሉ ስለሚስብ ወደ ሳሎን የሚሄድ ምንም አይነት ሽታ አይኖርም። ስለዚህ ኦፕን ኪችናችን ይሄን ይመስላል ባጭሩ። አሁን ደግሞ መኝታ ቤቱን ላሳያችሁ። ለፊት እንደመጣ የምናገኘው እዚህ ጋር የጋራ መታጠቢያ ክፍል ሲሆን እንደምትመለከቱት ሰፊና አሁን ደግሞ ዋና መኝታ ቤቱን ማስተር ቤድሩሙን ላሳያችሁ። እንደምትመለከቱት እንግዲህ ሰፊና በቂ መተላለፊያ ስፔስ ያለው ሲሆን በበቂ ሁኔታ የተፈጥሮ ብርሃን ስለሚያገኝ ሁሌም ሰዓት ጠዋትና ማታ በቂ ብርሃን ያለውና ግሩም እይታ ያለው ሲሆን ቀጥታ የምንመለከተው አዲሱን ቤተ መንግስት ነው። እዚህ ጋር ደግሞ የራሱ የሆነ መታጠቢያ ክፍልና ሻወር ቤት አለው። እሱን ላሳያችሁ። ከዛ በፊት ግን እዚህ ጋር እንደምትመለከቱት የራሱ የሆነ 2 ሜትር ከፍታ ያለው ቁም ሳጥን ያለው ሲሆን በበቂ ሁኔታ ለባልም ለሚስትም በበቂ ሁኔታ እቃዎችን ማስቀመጥ የሚችል ነው። ይሄ ደግሞ የማስተር ቤድሩም መታጠቢያ ክፍል ሲሆን እንደምትመለከቱት በሃይ ኳሊቲ ተሰርቶ ያለቀ ሌክዠሪ አፓርትመንት ነው። እንደምትመለከቱት የራሱ የሆነ ሰፊና በቂ ብርሃን ያለው መታጠቢያ ቤት ነው። እዚህ ጋር እንደምትመለከቱት መጀመሪያ ሰፊ የሆነ ኮለን ነው ያለው። በቂ መተላለፊያና በቂ ብርሃን ሰርኩሌሽን ይኖረዋል። ሁለተኛው ወይም ደግሞ የልጆችን መኝታ ክፍል ወይም እንግዳ ላሳያችሁ። እንደምትመለከቱት ሰፊ ሲሆን የራሱ የሆነ በቂ ብርሃን እንዲያገኝ ተደርጎ የተሰራ የራሱ የሆነ ባልኮኒ ያለው 24 ሰዓት በቂ ብርሃንና አየር መተላለፊያ የሚያገኝ ስለሆነ ይሄም ደግሞ እንደ ማስተር ቤድሩሙ ራሱን የቻለ ሰፊ የሚባል ቁም ሳጥን ተዘጋጅቶለታል። ስታንዳርዱን በጠበቀ በውጭ ከመጡ ማቴሪያል የተጠቀምነው። ሶስተኛው መኝታ ክፍል ደግሞ ላሳያችሁ። ይሄ እንግዲህ ሶስተኛውና የመጨረሻው መኝታ ቤታችን ሲሆን እንደምትመለከቱት ይሄም ሁሉም መኝታ ቤት በሚባል ደረጃ በቂ የሆነ ብርሃንና አየር ማስገቢያና ማስወጫ ሲኖራቸው ይሄም የራሱ የሆነ ቴራስ አለው። እንደምትመለከቱት መዲናችንን በበቂ ሁኔታ ባልኮኒያችን ላይ ቆመን መመልከት እንችላለን። ይሄም እንግዲህ እንደሌሎቹ ክፍል የራሱ የሆነ ቁም ሳጥን ሲኖረው እንደምትመለከቱት በሃይ ኳሊቲ ስታንዳርድ የተገነባ ሲሆን ለልጆችም በቂ የሆነ ስፔስ እና እቃ ማስቀመጥ የሚችል ነው። እንግዲህ እንደምትመለከቱት ዲማ ሆፕ ሪል እስቴት እነዚህን አፓርትመንቶች በበቂ ሁኔታ በጥራት ገምቶ እያስረከበ ስለሚገኝ አሁን ደግሞ ታች ወርደን ፓርኪንጉና ያለበትን ደረጃ እንመልከተው። እሺ እንግዲህ አሁን የማሳያችሁ በዚህ ሳይት ላይ ከሚገኙት 3 ቤዝመንቶች ውስጥ አንዱን ነው። እንደምትመለከቱት እንግዲህ በበቂ ሁኔታ በጥራት ተገንብቶ ያለቀ ሲሆን አሁን ላይ ደንበኞች መኖር የጀመሩበት ሳይት ሲሆን እዚህ ሳይት እንግዲህ ከሌሎች ሳይቶቻችን ለየት የሚያደርገውና
ከሌላ ሪል በጀት የሚያደርገው ከአንድ በላይ ፓርኪንግ አለን ማለትም ትርፍ እንግዳ ወይም ቤተሰብ 2-3 መኪና ቢኖራችሁ እዚህ ሳይት ላይ አያሳስብም። ምክንያቱም በቂ የሚባል ሁኔታ ፓርኪንጎች ስላዘጋጀን እንደዚህ አይነት ችግር እዚህ ሳይት ላይ አታገኙም። በተያያዘ ዜና ደግሞ አሁን ላይ ድርጅታችን ቦሌ ኤድና ሙልጋ እና ቦሌ 24 አካባቢ ላይ ሌሎች ሳይቶችን ሽያጭ ላይ እንገኛለን። በቦሌ 24ቱ ፕሮግረሱ 70% የደረሰ ሲሆን እዛ ላይ 40% ክፍያ ብቻ በመክፈል ቤታችሁን ማየት ትችላላችሁ። የቦሌ ላይ ደግሞ ከባለ አንድ መኝታ ደግሞ እስከ ባለ መኝታ እንዲሁም ሱቆችን ከ13 ካሬ እስከ 12 ካሬ ማየት ትችላላችሁ። እንግዲህ ተስተዋጭቶ ቤታችን ቢንስ ከደወላችሁ ማየት ትችላላችሁ።